ሰላም ውድ ቤተሰቦቼ የጠዋት ወፍ ክፍል 2 የሚጀምረው በሳኔም እና በመሰራበት ኩባንያ ውስጥ በተፈጠረው ከባድ የሲስተም ችግር ምክንያት ነው። የኩባንያው ኮምፒውተሮችና ሲስተሞች በአንድ ጊዜ ተዘግተዋል። ይሄኔ ሰራተኞቹ ምን እንደተፈጠረ ለመረዳት ይሞክራሉ። ችግሩ የተፈጠረው ብዙ ሲስተሞች በአንድ ጊዜ ስለተገናኙና ከመጠን በላይ ጫና በመፈጠሩ ነበረ። በዚህ መሃል ሳኔም በኩባንያ ውስጥ ብዙ ኃላፊነቶችን ትወጣለች። አዲስ የአየር መንገድ ፕሮጀክት ስለተያዘ ሁሉም ሰው በጊዜ ለመጨረስ እየተጣጣረ ነው። ሆኖም ሲስተሙ በመዘጋቱ ብዙ ስራዎች ቆመዋል። ስለዚህ ቡድኑም በኮምፒውተር ላይ ሊሰራ የነበረውን ዲዛይን በእጅ ለመስራት ይገደዳል። ይህንን ስትመለከት ዴረን በጣም ተናዳ የተዘጋጁት ዲዛይኖች ከልጆች ስዕሎች ጋር የሚመሳሰሉ እንደሆኑ በመናገር ትተቻቸዋለች። ሰራተኞቹ ግን ችግሩ ከነሱ ችሎታ ሳይሆን ከቴክኒካዊ ችግር እንደመጣ ያስረዷታል። በሌላ በኩል በነሳኔም የቤተሰብ ሱቅ ውስጥ ሌላ ችግር ይነሳል። የሱቃቸው የገንዘብ ሁኔታ ጥሩ ላይ እንዳልሆነም ይታያል። ዕዳ በዝቶባቸዋል። ስለዚህ ቤተሰቡ የሱቁን የወደፊት ሁኔታ ለመጠበቅ መፍትሄ መፈለግ ይጀምራል። ከዚህ በኋላ ፊልማችን ወደ ኩባንያው ውስጥ ወዳለው የስልጣን ግጭት ይሻገራል። ይሄኔ ኤምሬ ኩባንያውን ለመሸጥ እያሰበ እንዳለ እናውቃለን። ይሄ እቅድ ግን ለሌሎቹ የኩባንያው አባላት ትልቅ አደጋ ነው። ሳኔምም እዚህ ጉዳይ ውስጥ በቀጥታ ባይሆንም በተዘዋዋሪ ገብታለች። ግን ጃን እሷን አምኖ ኩባንያው እንዳይፈርስና አደገኛ የሆኑ አዳዲስ ፕሮጀክቶች እንዳይሰረቁ እንድትረዳው ይጠይቃታል። ምክንያቱም እንደሱ ግምት ኩባንያው ትልቅ ፕሮጀክቶችን በመውሰድ የአክሲዮኑን ዋጋ ለጊዜው ማሳደግና ከዚያም የኩባንያውን ትልቅ ትርፍ መውሰድ የሚፈልግ ሰው አለ ብሎ ያምናል። ከዚህ በኋላ ሳኔም የተሰጣትን ኃላፊነት ለመወጣት ተስማማለች። በዚህ ጊዜ ሳኔም ከስራ ባልደረቦቿ ጋር ተቀራርባ መስራት ትጀምራለች። በተለይም በአየር መንገዱ ፕሮጀክት ላይ የምታደርገው ስራ የተለየ ትኩረት ያገኛል። አንዳንድ ሰዎች ግን የሳኔምን ችሎታ በግልጽ አያዩትም። እሷ ግን ተስፋ ሳትቆርጥ ስራዋን ትቀጥላለች። ከዚህ በኋላም የአየር መንገድ ማስታወቂያ ሐሳብ ላይ አስደሳች ሐሳብ ይመጣል። የተለያዩ የዓለም ታዋቂ ቦታዎችን በአንድ ሐሳብ ውስጥ ማሳየትና አየር መንገዱ ዓለም እጅ ላይ እንደሚመጣ የሚያሳይ መልእክት እንዲያቀርብ ሐሳብ ያዘጋጃሉ። ይሄ ሐሳብም ይወደዳል። ነገር ግን አሁንም ስራው ሙሉ ለሙሉ ለማጠናቀቅ ብዙ ስራ ይፈልጋል። ከዚህ በኋላ ሳኔም ከጃን ጋር ለህትመት ስራ ወደ ሌላ ቦታ መሄድ ይኖርባታል። ነገር ግን በመኪና ሳይሆን በሞተር ነበር የምትጓዘው። ሳኔም በመጀመሪያ ትፈራለች። የሞተሩ ፍጥነት ሲጨምር ግን የሚፈጠረው የፍርሃትና የደስታ ድባብ ታሪኩን ይበልጥ አስደሳች ያደርገዋል። በመጨረሻም ሳኔም እና ጃን ወደ ቦታው ደርሰው የህትመት ስራውን ለመጀመር ይሞክራሉ። ነገር ግን ችግሩ በዚህ አላበቃም። መብራት ይጠፋል። በዚህም ምክንያት ስራው እንደገና ይቆማል። ሳኔም እና ጃን ግን ተስፋ ሳይቆርጡ ሻማና መብራት በመጠቀም የቆየ ማሽን ለማስነሳት ይሞክራሉ። በሌላ በኩል በነሳኔም ቤተሰብ ውስጥ የተወሳሰበ ሁኔታ ይፈጠራል። እናቷ ቤቱን በጣም ንጹህ ለማድረግ በመጨነቅ እስክትደክም ድረስ ታጸዳለች። ስለዚህ ሌይላና አባታቸው ኒሃት ስለሷ ይጨነቃሉ። እሷ ግን ቤቷን፣ ቤተሰቧና ስራዋን ሁሉ በአንድ ጊዜ ለመያዝ ትጥራለች። ይሄም በቤተሰብ ውስጥ ትንሽ ግጭት ይፈጥራል። ከዚህ በኋላ ታሪኩ ወደ አዲስ ሚስጥር ይለወጣል። ሳኔም ከመጀመሪያው ክስተት ጋር የተያያዘ ዝርዝር ለማወቅ ትሞክራለች። በዚህ መሃል አልባትሮስ የሚለው ስም ደጋግሞ ይነሳል። እሷ ግን ይሄ ሰው ማን እንደሆነ አታውቅም። ይሄኔ ጃንም ስሙን ለማወቅ ይጠይቃታል። በመጨረሻ ማኪፍ የተባለው የጃን ጓደኛ የሚያዘጋጀውን ፕሮጀክት እንዲተወው ለጃን ነግሮ እሱ ሌላ ፕሮጀክት እንደሚሰጠው ይነግረዋል። በማግስቱ ጠዋት ሳኔም ለጓደኛዋ ለአይሃን ስራዋ በጥሩ ሁኔታ እየሄደ እንደሆነ ትነግራታለች። በዚህ ጊዜ ግን አይሃን ሳኔምን ከስራዋ ቦታ የሚወጡ ወሬዎችን መጠየቅ ትጀምራለች። ሳኔም ግን ሁሉንም ነገር መናገር አትፈልግም። በተለይ ስለ ጃን ሲነሳ ጉዳዩ ይበልጥ አስገራሚ ይሆናል። አይሃን ግን የስራ ቦታዋ ሰዎችን ፎቶ እያየች ማን ቆንጆ እንደሆነ እያወራች ትቀጥላለች። በመጨረሻም የጃንን ፎቶ ስታይ በጣም ትገረማለች። ሳኔምም ጃን ቆንጆ እንደሆነ ብታስብም ይሄንን በቀጥታ ለአይሃን ማሳየት አትፈልግም። ነገር ግን አይሃን እሷ ስለ ጃን ትችት ስታበዛ ስለሰማቻት መጠርጠር ትጀምራለች። ከዚህ ንግግር በኋላ ወደ ሌላ ጉዳይ ይሸጋገራል። ይሄኔ ሳኔም ስለ ቤተሰቧ መናገር ትጀምራለች። ከእህቷ ሌይላ ጋር ሁሌም ልዩነት እንዳለባትና ሌይላ ሁሉንም ነገር በቀላሉ የምታደርግ በዙሪያ ያሉ ሰዎች የሚያደንቋት ሴት ስትሆን ሳኔም ግን ብዙ ጊዜ ራሷን ከሷ ጋር ታወዳድራለች። ይሁን እንጂ ሳኔም አንድ መጥፎ ህልም በተደጋጋሚ እንደሚታያት ትናገራለች። በዚያ ህልም ላይ ወላጆቿ ሌይላ እውነተኛ እንዳልሆነችና ከማደጎ የተወሰደች ልጅ እንደሆነች ይነግሯታል። ይሄኔ ሳኔም ይሄ ህልም እውነት ቢሆን ኖሮ ህይወቷ በጣም እንደሚቀየር ታስባለች።
ምክንያቱም ከሌላ ጋር ያላትን ግንኙነት ሁሌም በጥያቄ ውስጥ ታስገባዋለች። በዚህ መሃል የሳኔም የሥራ ህይወትም በጣም ፈጣን ለውጥ ያሳያል። ከኩባንያው ጋር የተያያዘ አዲስ ፕሮጀክት ይመጣል። ሰራተኞቹም ለፕሮጀክቱ የተለያየ ሐሳብ ያቀርባሉ። ፕሮጀክቱ የበለጠ ፈጠራ እንዲኖረው ሳኔም እና ባልደረቦቿ ይነጋገራሉ። ጊዜው ያለቀ ቢሆንም ሁሉንም ነገር በጥንቃቄ እንዲሰራ ይፈልጋሉ። ነገር ግን ከዚህ በላይ ትልቅ ችግር የሚፈጥረው ጃንና ኤምሬ መካከል ያለው ፉክክር ነው። ኤምሬ ወንድሙ እሱን ሳያማክር አዲስ ፕሮጀክት መውሰዱን ሲያቅ በጣም ይናደዳል። ጃን ግን እሱ ለኩባንያው እየሰራ ብቻ ሳይሆን የራሱንም ሐሳብ ለማሳየት እየለፋ መሆኑን ይነግረዋል። ይህኔ ሁለቱም እርስ በርሳቸው በንዴት ይነጋገራሉ። ኤምሬ የወንድሙን ዓላማ ማወቅ እንዳለበት ሲናገር፣ ጃን ደግሞ እሱን ማንም እንደማይቆጣጠረው ይነግረዋል። ይሄ ግጭት በመካከላቸው ትልቅ የንግድ ፉክክር እንደሚሆን የሚያሳይ ምልክት ነው። በሌላ በኩል ሳኔም በቤተሰቧ አራት ላይ ስትገኝ ስለሷ የሚወራውን ወሬ ትሰማለች። አንዳንድ ሰዎች ሳኔም ከሱቁ ኪሳራ ጋር እንደምትገናኝ በመናገር ወሬ ያወራሉ። ሌላ ግን እነዚህን ወሬዎች ሳኔም እንዳሰማ ትሞክራለች። ሳኔም ግን ካሁን በኋላ ሰዎች ስለሷ ምን እንደሚሉ ከመጨነቅ ይልቅ በራሷ ላይ መስራት ትመርጣለች። ከዚህ በኋላ በቢሮ ውስጥ ሌላ አስቂኝ ነገር ይፈጠራል። ዴረን ሳኔምን በስሟ ከመጥራት ይልቅ ሌላዋ በሚል ቅጽል ስም መጥራት ትጀምራለች። ሳኔም ግን በዚህ ነገር በጣም ትናደዳለች። በመጨረሻም በቢሮ መሃል ቆማ ለሁሉም ግልጽ መልእክት ትሰጣለች። ስሜ ሳኔም ነው፣ ማንም ሌላዋ ብሎ አይጠራኝም። ይሄ ትንሽ የሚመስል ነገር ቢሆንም ለሳኔም ትልቅ እርምጃ ነበረ። ምክንያቱም ራሷን ማስከበር እየተማረች ነው። ከዚህ በኋላ ሳኔም ከአይሃን ጋር ትገናኛለች። አይሃን ለረጅም ጊዜ ሳኔምን እየጠበቀች እንደነበረ ትነግራታለች። እሷም በህይወቷ አዲስ ምዕራፍ እንደጀመረችና አዲስ የፈጠራ ስራ ለመጀመር እንደምትፈልግም ትነግራታለች። ይሄኔ ሁለቱም በጋራ ለመስራት ይስማማሉ። ነገር ግን ሳኔም ይሄ የግል ወዳጅነት ብቻ እንዳይሆን የሙያ ስራ እንዲሆንም ተወስናለች። ስለዚህ አይሃን ለፕሮጀክቱ ክፍያ እንድትከፍል ትጠይቃታለች። ሳኔምም የተጠየቀችውን ክፍያ ለመክፈል ተስማማለች። እንዲሁም ከዚህ በኋላ ግንኙነታቸውን እንደ ደንበኛና ባለሙያ ለማየትም ይስማማሉ። ይሄ ለሳኔም ትልቅ ነገር ነው። ምክንያቱም ከዚህ በፊት ራሷን እየፈለገች ብቻ ነበረ። አሁን ግን ራሷን በባለሙያ መገንባት ጀምራለች። በዚህ ሰዓት ጃንና ኤምሬ የጀመሩት ፉክክር እየበረታ ነው። ጃን የራሱን ኩባንያ ለመክፈት እንደሚያስብ ይናገራል። ኤምሬም ይሄን ሲሰማ ጃን ያለሱ የፋይናንስ ድጋፍ ረጅም ጊዜ እንደማይቆይ ያስባል። ጃን ግን እንደተለመደው ዝም ብሎ አይተውም። ሁለቱም እርስ በርሳቸው በቀጣይ ማን እንደሚበልጥ ለማሳየት ይወስናሉ እና ይሄ ፉክክር ከስራ በላይ መሆኑ ይታያል። በመጨረሻ ጃን ለኩባንያው አዲስ ፕሮጀክት እንዳገኘ የሚያስደስት ዜና ይመጣል። ሰራተኞቹም በጣም ይደሰታሉ። ጃንም ሁሉንም ሰው ቤቱ መጥተው እንዲያከብሩ ይጋብዛቸዋል። ሆኖም ግን ከዚህ ደስታ ጀርባ ሌላ አደገኛ ነገር እየተፈጠረ ነው። ኤምሬም የራሱ እቅድ ስላለው ጃንን ለማሸነፍ የተወሰነ ነገር ለማድረግ ተዘጋጅቷል። እንዲሁም ሳኔም ኤምሬ ነገራትን የኩባንያውን ሚስጥር በውስጧ ይዛ ተቀምጣለች። ይሄ ሚስጥር አንድ ቀን ከወጣ ግን በሳኔም በጃንና በኤምሬ መካከል ትልቅ ችግር ሊፈጠር ይችላል። በማግስቱ በነጃን ቤት የተዘጋጀውን ድግስ እናያለን። ጃን እንግዶቹን እያስተናገደ በራሱ እጅ ምግብ እያዘጋጀ ይታያል። ምክንያቱም ጃን ምግብ ማብሰል በጣም ስለሚወድ ነበረ። የሥራ ባልደረቦቹ ግን እየቀለዱበት ምግብ እንዲያበላቸው ይጠይቁታል። በዚህ ጊዜ ሳኔም እና ባልደረቦቿ ወደ ነጃን ቤት ይመጣሉ። እነሱን ሲያይ ጃን በደስታ ይቀበላቸዋል። ሳኔምም ጃን ቀኑ ሙሉ ለእንግዶቹ ምግብ በማዘጋጀቱ በጣም ትደነቃለች። ጃን ግን ምግብ ማብሰል ለሱ ስራ ሳይሆን ፍላጎቱ እንደሆነ ይነግራቸዋል። ከዚያም ያዘጋጀውን ምግብ እንዲቀምሱ ይጋብዛቸዋል። ሳኔም ግን ስጋት በላም። ይሄኔ ጃን ግን አንድ ጊዜ ብቻ ቀምሳ እንድታየው ይጠይቃታል። ሳኔምም በመጨረሻ በአትክልት የተዘጋጀ ምግብ እንደምትመርጥ ትነግረዋለች። በድግሱ ላይ ሁሉም ሰው እየተዝናና ያለ ሳኔም ትንሽ ብዙ መጠጥ ትጠጣለች። ኤምሬ እንድትዝናናና ቡና እንድትጠጣ ይረዳታል። ይሄኔ ሁኔታውን ሳኔምን ወደ ሌላ አስቸጋሪ ሁኔታ ያመራታል። ቤት ውስጥ መንገዷን ስለሳተች በአጋጣሚ ወደ አንድ ክፍል ትገባለች። ያ ክፍል የጃን ነበረ። ጃን ሳኔምን የሱ ክፍል ውስጥ ማግኘቱ ያስደንቀዋል። ሳኔም ግን እዚህ ለመግባት አስባ እንዳልነበረ ትገልጻለች። እሷ በገንዳ ውስጥ ወድቃ ስለነበረ ኤምሬ ልብሷን ለማድረግ ወደ ክፍሉ እንድትገባ እንደላካት ትነግረዋለች። ጃን ግን ክፍል ውስጥ ስለገባች ይበሳጫል። ሳኔምም ሁኔታውን ለማብራራት ብትሞክርም ነገሩ ወደ ክርክር ይለወጣል። በዚህ መካከል ጃን የሳኔምን ቀለበት እጇ ላይ እንደሌለ ያያል። ይሄኔ ቀለበቱ ለሳኔም ትልቅ ሚስጥር እንደሆነ ይረዳል። ስለዚህ ሳኔምን ለምን ቀለበቱን ከእጇ አውልቃ በቦርሳ ውስጥ እንደያዘችው ይጠይቃታል። ሳኔም ግን ለጥያቄው ግልጽ መልስ አትሰጥም። ይሄ ነገርም ጃን በሷ ላይ ያለውን ጥርጣሬ ይጨምራል።
ከድግሱ በኋላ ደግሞ ትልቁ የኩባንያ ጉዳይ ይጀምራል። ኤምሬና ሳኔም አርዙ ታሲን የተባለችውን ሞዴል ለአዲሱ ኩባንያቸው እንድትሰራ ለማሳመን እየሞከሩ ነው። ምክንያቱም አርዙ በጣም ታዋቂ ሞዴል ስለሆነች ከሷ ጋር የሚደረግ ውል ለኩባንያቸው ትልቅ እድል ነበረ። ግን አርዙ ከአዲስና ትንሽ ኩባንያዎች ጋር መስራት አትፈልግም። ሳኔምና ኤምሬ ግን ውሉን ለማስፈረም በጣም ይጥራሉ። በመጨረሻ ኤምሬ አርዙን ለማሳመን ከሚገባው መንገድ ውጪ የሆነ ዘዴ ይጠቀማል። ከዚህ በፊት የአርዙን የግል ፎቶዎች ስላስቀመጠ በሱ ይጠቀማል። ፎቶዎቹ ለህዝብ እንዳይወጡ ከፈለገች ውሉን እንድትፈርምም ያስገድዳታል። አርዙን በጣም ትበሳጫለች፣ ግን ሌላ አማራጭ ስለሌላት በመጨረሻ ለመስማማት ትገደዳለች። በሌላ በኩል ደግሞ የሳኔም ቤተሰብ ችግር ውስጥ ገብቷል። ስለዚህ ኒሃት ሱቁን ለመሸጥ ወስኗል። ምክንያቱም የሱቁ ዕዳ በጣም እየጨመረ ስለሄደ ነበር። ያሰበውንም ያህል ዕቃ መሸጥ ስላልቻለ የወሰደውን ብድር መመለስ አልቻለም። ስለዚህ ሱቁን ሸጦ ዕዳውን ለመክፈል ይወስናል። ነገሩን ግን ለልጆቹ ላለመናገር ይስማማል። በዚህ ሰዓት ሌላ ከስራዋ ተባራለች። ምክንያቱም በኩባንያ ውስጥ ሰላይ እንደሆነ ስለተጠረጠረች ነው። ይህን ስትሰማ ሳኔም በጣም ትናደዳለች። እህቷ ንጹህ እንደሆነ ስለምታምን ወደ ኩባንያው ሄዳ ለመከራከር ትወስናለች። በኩባንያ ውስጥ ግን ሌላ ላይ ያለው ጥርጣሬ አሁንም አልተወገደም። ኮምፒውተሯ ላይ የተደረገው ምርመራ አንዳንድ ኢሜሎች ለውጪ ሰዎች እንደተላኩና ከዚያም ለመሰረዝ ሙከራ እንደተደረገ ያሳያል። ጃን ግን እዚህ ጉዳይ ላይ በቀላሉ ለመፍረድ ስለማይፈልግ ሌላን ራሱ ለማነጋገር ይወስናል። በዚህ ሁሉ ችግር መካከል ጃንና ሴነም እርስ በርስ ያላቸው ስሜት እየጨመረ ሄዷል። በሌላ በኩል ሳኔም ከጃን ጋር የተያያዘ ሚስጥር ስላላት ለመደበቅ በየጊዜው ውሸት ለመናገር እየተገደደች፣ በአንድ በኩል ጃንን ማጣት አትፈልግም፣ በሌላ በኩል ደግሞ የኤምሬ ጫና እየበረታባት ነው። ኤምሬ ደግሞ የሳኔምን እርዳታ በመጠቀም የራሱን እቅድ ለማሳካት እየሞከረ ነው። እንዲያውም የጃንን ትልቅ የንግድ እቅድ እንዳይሳካ ሳኔምን በራሱ ወጥመድ ውስጥ እያስገባት ነው። እና አሁን ጃን ከአርዙ ጋር ለመገናኘት ሲወጣ ኤምሬና ሳኔም የሚያሳኩት አዲስ እቅድ ይጀምራሉ። ከዚህ በኋላ ጃንና ሳኔም በመኪና ይጓዛሉ። ስለዚህ ሳኔም በእቅዱ መሰረት መኪና መንዳት ትጀምራለች። መኪና መንዳት በጣም ስለምፈራ ግን መኪናውን በሰዓት 40 ኪሎ ሜትር ብቻ እየነዳች ነበረ። በዚህ ነገር ጃን በጣም ተጨንቆ ሳኔም እባክሽን ፍጥነት ጨምሪ፣ ከኋላችን መኪና ተሰልፏል ይላታል። ሳኔም ግን መኪናው ችግር እንዳለበት ትነግረዋለች። ይህኔ ጃንም ችግሩ ከመኪናው ሳይሆን ከእሷ ጭንቅላት እንደሆነ በመናገር ያሾፍባታል። ከዚህ በኋላ ሳኔም ወደ ሌላ መንገድ ትሄዳለች። ጃን ግን ወደ ቀኝ መታጠፍ እንዳለባቸው ይነግራታል። ሳኔምም መንገዱ መጥፎ ስለሆነ ቀጣዩን ቀኝ መንገድ እንደምትጠቀም ትነግረዋለች። በሌላ በኩል ሌላ በስራ ቦታዋ ትልቅ ችግር ውስጥ ገብታለች። ከኮምፒውተሯ ላይ የተላኩ አጠራጣሪ ኢሜሎች ተገኝተዋል። መርማሪዎቹም ኮምፒውተሯ መመርመራቸውንና ኢሜሎቹም ከሷ ኮምፒውተር ላይ እንደተላኩ እንደደረሱበት ይነግሯታል። ሌላ ግን እንዳላደረገችው በመናገር አጥብቃ ትክዳለች። እኔ እነዚህን ኢሜሎች በጭራሽ አላኩም፣ የሆነ ሰው ኮምፒውተሬን ተጠቅሞ ይሆናል ትላለች። ኤምሬም ሌላን ስለሚያምናት እውነቱ እንዲታወቅ እንደሚረዳትም ቃል ይገባላታል። ነገር ግን ሌሎች ሰራተኞች ሌላ ከሃይሊን ጋር ተባብራ ይሄን ሁሉ እንደሰራች ይጠረጥራሉ። በሌላ በኩል በመንገዳቸው ላይ የነሳኔም መኪና ጎማ በድንገት ይፈነዳል። ይሄኔ ጃን ሳኔም ላይ በመቀለድ ከአንቺ ጋር የሆነ ቦታ ሲሄድ ሁሌ የሆነ ችግር ይከሰታል በማለት ይነግራታል። ከዚያም የጎማ መቀየሪያ መሳሪያ ለመፈለግ ይሞክራል። ግን መኪናውን እዛ ቦታ ላይ መተው ስላለባቸው በመጨረሻ በእግራቸው ጫካ ውስጥ መሄድ ይጀምራሉ። ይሄኔ ሳኔም መንገድ ላይ ውብ የዱር አበቦችን ስላገኘች እነዚህን አበቦች ወደ ቤት ወስዳ ሽቶ ለመስራት እንደምትፈልግ ትነግረዋለች። ጃንም በዚህ ነገር ተገርሞ መኪና መንዳት የማትችይ ሴት አሁን ደግሞ ሽቶ መስራት ቻልሽ ብሎ ይጠይቃታል። ሳኔምም ሽቶ መስራት ከአያቷ እንደተማረች ትነግረዋለች። በሌላ በኩል ሌላ በስራዋ ላይ ችግር እንደገጠማት ጉሊስ ስትሰማ በፍጥነት ወደ እሷ ትሄዳለች። ጉሊስ ሌላ ከስራ ተባራለች ብላ ብታስብም ሌላ ግን እንዳልተባረረች ትነግራታለች። ኤምሬ እውነቱን ለማጣራትም እንደሚረዳት ትገልጻለች። ከዚህ በኋላ ሳኔምና ጃን ከጫካው መውጣት ባይችሉም በመጨረሻ ወደ አንድ ሆቴል ጋር ይደርሳሉ። ስለዚህ ጃን እዚያ ለመቆም ይወስናል። በዚህ ሰዓት አርዙ እዛ እንዳለችም ይሰማሉ። አርዙ ግን ጃንን በፍቅር ለማግኘት የተለየ እቅድ ታወጣለች። እቅዷም ተሳክቶ ጃን የአርዙን ሻንጣዎች ወደ ክፍሏ እንዲመለሱ ያደርጋል። በዚህ ሰዓት ሳኔም የጃንን ልብስ ለማሳጠብ ላውንደሪ ትልካለች። ይሄም ጃን ከክፍሉ መውጣት እንዳይችል ያደርገዋል። ከዚህ በኋላ ሳኔም ለአይሃን ደውላ ጃን ከአርዙ እንዲርቅ ለማድረግ ያዘጋጀችውን እቅድ ትነግራታለች። ምክንያቱም አርዙ የጃንን ስራ ለመጠቀም እንጂ ለንግድ ስራ ፍላጎት እንደሌላት ሳኔም ታምናለች። ስለዚህ ጃን ከአርዙ ጋር እንዳትገናኝ ለማድረግ ሁሉንም ነገር ትሞክራለች። በሌላ በኩል ሙዛፈር ሳኔምን ለማስደሰት የሚረዳው ሰው ይፈልጋል።
አይሃን ግን የራሷ የሆነ ህግ ስላላት ሙዛፈርን ለመርዳት ገንዘቡን በጥሬ ገንዘብ እንዲከፍላት ትጠይቀዋለች። ከዚያም ሙዛፈር እጆቹ የላብ ችግር ስላለባቸው ወደ አንድ የውበት ማዕከል ከአይሃን ጋር ይሄዳል። ይህኔ ዶክተሯ ችግሩን በቦቶክስ ህክምና መቀነስ እንደሚችል ትነግረዋለች። ነገር ግን ሙዛፈር መርፌ በጣም ስለሚፈራ ይደነግጣል። አይሃን ግን እሱን ለማረጋጋት ትሞክራለች። በመጨረሻ ሙዛፈር ህክምናውን ለመጀመር ይስማማል። በሌላ በኩል ጃን አርዙን ለማግኘት ሲሞክር እሷ ለብስክሌት ጉብኝት እንደሄደች ይሰማል። ይሄ ነገር ጃንን በጣም ስላናደደው እዚህ የመጣው ችግሩን ለመፍታት ስለሆነ ችግሩን ሳይፈታ ከዚህ እንደማይሄድ ይናገራል። ከዚህ በኋላ ጃን እና ሳኔም አርዙን ለመፈለግ በጫካ ውስጥ በብስክሌት ይጓዛሉ። በመንገድ ላይ ግን አንድ አስገራሚ ድንጋይ ቦታ ያገኛሉ። ይህኔ ሳኔም ስለዚህ ቦታ አስቀድማ መጽሐፍ ላይ ስላነበበች የዚህም ቦታ አሳዛኝ ታሪክ ትነግረዋለች። ታሪኩም በጥንት ጊዜ ከከተማ ወጥታ የማታውቅ አንዲት በጣም ውብ ሴት ነበረች። አንድ ቀን ከሌላ ቦታ ወደ ከተማዋ የመጣ የመርከብ ካፒቴን ታገኛለች። ሁለቱም በመጀመሪያ እይታ ስለተፋቀሩ ለመጋባት ይወስናሉ። ነገር ግን የልጅቷ አባት እንዲጋቡ ስላልፈቀደ ሁለቱም አብረው ለመጥፋት ይወስናሉ። ከዚህ በኋላ ልጅቷ የሙሽራ ልብሷን ለብሳ ወደ ባህሩ ዳርቻ ሄዳ ካፒቴኑን መጠበቅ ትጀምራለች። ነገር ግን ካፒቴኑ በጭራሽ አልመጣም። ሙሉ ቀን ስትጠብቀው ቆየች። በመጨረሻም ከፍቅረኛዋ ጋር መገናኘት ስላልቻለች ራሷን ወደ ድንጋይነት እንደቀየረች ታሪኩ ይናገራል። ስለዚህ ይሄ ቦታ ብራይድ ሮክ ተብሎ ይጠራል። ጃን ታሪኩን ከሰማ በኋላ በጣም ያዝናል። ነገር ግን ሳኔም እና ጃን ይህንን ቦታ ሲመለከቱ የእነሱን ፍቅር በተመሳሳይ መንገድ እንዳይቋረጥ የሚናገር አዲስ ምልክት ይታያል። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ በክፍል 3 ስለምንገናኝ እስከዛው ድረስ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ።